የዛሬ ግጥም በዚህ መልኩ አቀርብላችኋለሁ። ተከተሉኝ። ባለህ ቀን መጥተው እንደ ንብ ቢከቡህ፣ ለጥቅም ጎንብሰው ጌታዬ ቢሉህ እወቅ፣ ያመለኩት አንተን ሳይሆን እጅህ ነው። የኪስን መድረቅ የእነሱን መራቅ የሚወስነው። ጥቅም ባዩ አንግል የሚሽከረከሩ እነሱ አይደሉም የሕይወትህ ሚስጥሩ። እጅህን ከኪስ ላይ አኑርና ንቃ። ይህ የውሸት ድግስ ዛሬ ይብቃ። ባዶ እጅህን መተህ ባዶህን ስትሄድ ሰው ላንተ አይሆንህም የመቃብር መንገድ። በብልሃት ኑር፣ በብልጥነት እወቅ። ከሰዎች ጀርባ አትሁን፣ አትውደቅ። ትልቁ ሀብትህ ያንተ ሰላም ነው። ጊዜህን አትግደለው፣ ለሰው አትገብረው። በመከራህ ቀን ማንም አይቆምልህ። ከፈጣሪ በቀር የሚረዳህ የለህ። ስለዚህ ዛሬ ራስህን አክብረው። ይህ ተለዋዋጭ ዓለም ሐሰት መሆኑን እወቀው። ታዲያ በትህትና ጽና፣ በእውነትህ ተጓዝ። ለጥቅመኛ ስብስብ ዳግም አትታዘዝ። ምክንያቱ የመኖሩ ትርጉም ከኪስህ አይመነጭም፣ ከነፍስ ጥልቀት ነው። ማንም አይቀማህም እልሃለሁ። ስለሰማችሁኝ አመሰግናለሁ። ባላችሁበት ሁሉ ሰላማችሁ ይብዛላለሁ። መልካም ቀን።